ለምን አትቀይራለህ? አንገቱ አላልክም? አረ ማን ነው አንገቱ ያለው? እግሩ ነው የሚቆረጠው። ቆረጥ ነው እኛ አንገቱ። ምን ወንድ ነው ሴት? እርጉዝ ነበረች እንዴ? ታዲያ እና ከምንድን ነው የተገላገለችው? ከዚህ ዓለም ነው ምን ሰው ገንዘብ ተቀብሎ ምን ልብላ ቢገብቸው ምን ወጥ ሰርተህ ቡና አፍልተህ ጠብቀኛል አልኩህ። ጭራሽ ደግሞ በአበሻ ቀሚስ ነው ወጥ ቤት የምትንጎዳጎደው። ተውላጠ የተላጠ እንደማለት ነው። ተልጦ የተገሰሰ ግስ ገሰሰ አስገሰሰ ይለዋል ሲያበዛው። አላልኩም? በቃ ብዙ ወሬ እንዳታወራሽ ይነግራል። ብዙ ወሬ እንዳታወራ። እንደውም ከዚህ በኋላ ክሪስታን ፓላስ ነኝ መተናል ባነቱ። አረ እንደምንሰነበቱ። ሰላም ያረዳ ልጆች፣ እንደተለመደው ፏፏ ያሉ አስቂኝ ቪዲዮዎች ይዤላችሁ ከች ብያለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ እስከ መጨረሻው ተከታተሉኝ። ወደ ቪዲዮ ዶክተር ቆይ አንዴ ቂማሳት ነው ወንድሜ። እንዴት ሆነ? የትኛው ነው ወንድሜ? እግሩ ሊቆረጥ የገባው። ለምን አትቀይራለህ? አንገቱ አላልክም? አረ ማን ነው አንገቱ ያለው? እግሩ ነው የሚቆረጠው። ቆረጥ ነው እኛ አንገቱ። ምን አንገቱ አላልክም? አረ ማን አላ? እግሩ ነው እኮ የሚቆረጠው። ችግር የለም አሁን መቁረጥ ይችላል እኮ እግሩ። አሻንጉሊት አረግኮ እንዴ ዶክተር? በእናትህ ኧረ አትቀልድ። ችግር የለም እንትን እያ ነው። እንኳን ደስ አለ። ሚስት በሰላም ተገላግላለች። በጣም ደስ ይላል ዶክተር። ምን ወንድ ነው ሴት? እርጉዝ ነበረች እንዴ? ታዲያ እና ከምንድን ነው የተገላገለችው? ከዚህ ዓለም ነው ምን? እሺ ልጅስ? አይዞህ ልጅህ እንኳን ተርፏል። ይኸው ወይኔ ሚስቴ ልጇን እንኳን ሳተ ምንድን ነው ባዶ እጅን ከምትሄድ ብዬ ነው። ሰው ገንዘብ ተቀብሎ አማማኝ በትኩኝ የሚባል ነገር አለ። ያማጣታ በእናትህ በጣም ታሟል። ልጠይቀው በቃ ግድ የለም ታስሯል። ይሁን በጣም አስቸግሯል። ምንም ማለት እንደምታውቂው አይደለም። በቀረታ ምንም አይልም። በጣም አስቸጋሪ። እኛ ራሳችን ለሊት ሲቀጠቀጠን ይሁን ፊት ያውጡ ወይ ልጠይቀው በቃ መጠየቅ አለብን። አስኪ ግድ የለም አስኪ ልጠይቀው ራቲ አስካለ ነግሬሽ ነበር ባካት ማታ አምስት መቶ ብር አባትሬ ቸገረኝ ስትል ተው እኔ ራበኝ ራታ እባክህ አትማታ። ገንዘብ በሚቀበል ይቀበላል። ዞር በላት ተከታተለኝ በእናትህ። ምን ልብላ ቢገብቸው ምን ወጥ ሰርተህ ቡና አፍልተህ ጠብቀኛል አልኩህ። ጭራሽ ደግሞ በአበሻ ቀሚስ ነው ወጥ ቤት የምትንጎዳጎደው። እንዴ በአበሻ ቀሚስ አይደል እንዴ ቡና የሚፈለው? ያስተማርሽኝ ከልጅነት ጀምሮ አንቺ አይደልሽ በአበሻ ቀሚስ ቡና አፍላለሽ? ደግሞ ቡና የገዛችሁ ነው የት ሄጄ ነው ማፈለው? ቡናውንማ ከዛች ጎረቤት ሰራተኛ ጋር እየሰጠክ ምን እንዳለ ማዲ ለሳይ ተላከም ለሳታ ያረ ጉልበቴ ከበላሽ ማለት እንደዚህ ቅርብሽ ነኝ። አታለቃቅስ እሺ። ባለፈው እዛ አሮጊት ናት መታ ለምናኝ ነው እሺ። በቃሽ። የፈለገውን እናትነት ተናገር አትፈቅድልሽ። የፈለገውን የቤተሰቦችን ክብር ተናገር አትፈቅድልሽ። አንድ ነገር ፍቅርናት በሚሽፈት እንደ ዘበኛም እንደ ባለም እንደ ሚስትም እንደ ሞግዚት ሆኜ ነው ያለው። አሁን ግን ይበቃኝ። ቺን የፍቅር ቲክቶክ ተጎልተ ታያለክ። ሸምድደልኛል ደግሞ አይደል? አንተ ፍቅር አንተ ቶሎ በል። ቀሚሱን ማለት ቶሎ በል። ተሰማሽ ብዬ እኮ ምንም ወደዛ ላይ ያሰባል። በእናትሽ ወደዛ ሄድልኝ። ይሄው አንተ ቀሚሱን አውልቅ። በለሽ ኖርማል ወደ እናቴ ብትመለሳለሁ። ኖርማል ቀበሻው ያገለገልኩበት አምጣው። ወንድሜ የት ልትሄድ ነው? እስኪ አንዴ የከበዱኝ ጥያቄዎች አሰረኝ። አንተ እኔ ቸኩያለሁ በእናትህ። እሺ ምንድነው? ቶሎ በል። እሺ እንትን ተውላጠ ግስና ተውሳከ ግስ ልዩነታቸው ምንድነው? እንግዲህ ምንድነው ተውላጠ የተላጠ እንደማለት ነው። ተልጦ የተገሰሰ ግስ ገሰሰ አስገሰሰ ይለዋል ሲያበዛው። ተውሳከ ደግሞ ያው ሲያስታውከ የምትገስሰው ግስ ነው። ምን ነው? አይ ምንም። እሺ ሌላ እንትን ነጠላ ሰረዝ መሽመሽ ነው የምንጠቀመው። ነጠላ ያው እናቶቻችን እድር ቤት ሲሄዱ ለቅሶ ቤት ምናምን ነው የሚጠቀሙት። ሙርት ይዛል እንዴ? ነጠላ አይደለም ያልኩ ነጠላ ሰረዝ። ሰረዙንም ማን ተፈልገው እንጂ እኔ ነጠላውን ከነገርኩ አይበቃም እንዴ? አንዳንድ ነገሮችንማ በራስ ለማወቅ ጣር አንብብ። እኔ ከየት ይመስላል ይሄን ሁሉ ዕውቀት የገበየሁት? ተመልካቱ ምን አልክ አንተ? እሺ እንትን ህብረተሰብ ልጠይቅህ፣ የምድር ወገብ ቤት ነው የሚገኝ? ኧረ ወገብ ይሰበር። ደግሞ ምድር ወገብ አላት እንዴ? አላልኩም? በቃ ብዙ ወሬ እንዳታወራሽ ይነግራል። ብዙ ወሬ እንዳታወራ ሽለኛል። እንትን እንደዛ በደንብ እችላለሁ። እሺ መጣ ጠብቀኝ። ስበው መጣው ሸኝቻቸው መጣ። በጣም አሪፍ ሸይጓ ስለሆንኩ ነው። መጣው ጠብቀኝ። ሸኝቻቸው ቶሎና ጠብቀኝ። ሸኝቻቸው መጣው። እግር መንገድ ወዳለሁ። እንደዚህ ወክ በጣም ያስፈልጋል። ለጤናም ያስፈልጋል። አይ ልሸኛችሁ እዚህ አይደል? ምንድነው 8 ኪሎ ሜትር መጣን ብላችሁ እኔ እንሄድበት የለም። ልሸኛችሁ በቃቻው። እሺ አረ ልሸኛችሁ እንገናኛለን። በቃቻው ሸኘኛለሁ እኮ እሷ። ቻው በቃ እንደውላለን። ፈጣሪ ካለ ነው የምንገናኘው። አረ ልሸኛችሁ። ቻው ቻው።
እችላለሁ አላልኩም? እችላለሁ አላልኩም ወይ? አዎ እችላለሁ። ምሮ ምችለኝ የምሳ የሻይ የዳቦ የቡና ዱላንም እችላለሁ። እንደውም ከዚህ በኋላ ክሪስታል ፓላስ ነኝ። መተናል በአመቱ። ኧረ እንደምን ሰነበቱ? መተናል በአመቱ። ኧረ እንደምን ሰነበቱ? ማነው? ክበት እኛ አርሰናላችንን ክበት አርሰናልን ክበት አርሰናላችንን አርሰናሎች ነን። አዎ ክበቱ። እኛ የት አባታ የተነሽን እንደምን ሰነበቱ? አባ ሰው የለም። ለምን የለ? አንተ ምን እንስሳ ነህ? አባ እኔ ዘበኛ ነኝ። ተከራይቼ ወጥቼ ነው። ዘበኛ ነኝ እኔ። የት ሄደን እንዝናና ደግሞ? እኛ ዘበኛ ነኝ አባ። ምንም ነገር የለም እዚህ። አውልቅ እሺ። ሰው የለም። እሺ አባ አውልቅ እሱ። ይሄንን እንዝናና ሊያሳብዱ ነው እንደ እነዚህ ሰዎች። ይሄ ማላ እንደው አውልቅ እንደው ሌላ ነገር ልልበስ እንደ እንደውም ከዚህ በኋላ ክሪስታል ፓላስ ነኝ።